ተጣርቶና አጣርቶ ከደረሰኝ በመድኃኒዓለም ማይሆነው ያለ ድሬዳዋ ላይ ተኬዶ የውሸት የጋብቻ ታግብታለች ምናምንና ለጊፍት ብላ ነው ትዳሯን የካደችው ምናምን ብለው አስደንጋጭ የሆነ ህዝቡን በአንዴ ከም አድርጎ ሊያስቀር የሚችል ድፍረት የዴቪድን ቤተሰቦች እዚህ እያፈላለጉ ነው። በጣም ነው የምታስቁኝ። ግን ማምላክ ነህ ጋይስ ሸርሙጣ እንደዚህ እኮ ነው። ሸርሙጣ እንደዚህ ነው። እኔ ደግሞ ሸርሙጣ አይደለም። ምንድነው ከተጣመመ ሰው ጋር የምታመሳስሉ? የእሷን ሴትዮ ስም አትጥሩብኝ። እዛ ኮሜንት ላይ ድሬዳዋ ላይ ተኬዶ የውሸት የጋብቻ የሰርተፍኬት ነው የምትሉት። እግዚአብሔር ያሳያችሁ። እንግዲህ የጋብቻ የሰርተፍኬት ወረቀት ቤት ታግብታለች ምናምንና ለጊፍት ብላ ነው ትዳሯን የካደችው ምናምን ብለው ሶስት ነገር ነው ያዘጋጁት ማለት ነው። እግዚአብሔር ይስጣችሁ መጣችሁ ከነ መረጃው የምትናገሩ ሰዎች ማለት ነው። እኔም ወዴ ቤት ታጠብቂ ሲሉኝ ለምን ጠብቃለሁ አስቀድሜ እናገራለሁ ብያለሁ። እና እኔ ምንም ችግር የለውም ቢያመጡም ምስቄ ነው ማሳልፋቸው። እና ድሬዳዋ ድረስ ሰው ፈልገው የውሸት ሰርግ ነው የሚባለው የጋብቻ ሰርተፍኬት እያሰሩ ነው ያሉት። ጸሎት አድርጉ፣ ማርያምን ጸሎት አድርጉ። ምን አትሪኒ ጸሎት አድርጉ። ኃይለኛ ቂቤ የበሬ ላት የሆነ የበግ ላት የሆነ ጮማ የሆነ ወሪያ በጣም በቃ ሆነ። ጋይስ ራሳችሁን በማዘጋጀት ላይ እንድትጠብቁ አስደንጋጭ የሆነ ህዝቡን በአንዴ ከም አድርጎ ሊያስቀር የሚችል እኛን እንድጠሉ ሊያደርግ የሚችል ቪዲዮ ሊለቀቅ ስለሆነ ራሳችሁን እንግዲህ ከወዲሁ ማዘጋጀት ነው። ምን አድርገን እንደሆነ አላውቅም። ሰው ገለን ይሁን እኔ ቤታ ሰው ገለን ካልሆነ በስተቀር ሰው አይጠላል። አስደንጋጭ የሆነ ቪዲዮ አለ የሚለቀቅ። ወይ እሙሙ በኤዲት በኤአይ ሰርተው ሊያመጡ ነው ወይ የሆነ ነገር ነው። አስደንጋጭ ቪዲዮ። ምን አስደንጋጭ ቪዲዮ አለ? እሙሙ ቢያመጡ ሰው ያለው ያለ ምን ቢመጣ ያለው ያለ ምን ይመጣል እዚህ ምድር ላይ ምን ይመጣል? ከዚህ በፊት ያነበውት አንድ ባዘለ ላይ ያናድደኛል። እሙሙ ትልካለች ብለው ባላኩት እሙሙ እየዬ ብልክስ ምን አገባችሁ በገዛ እሙሙ ማለት ስችል የዛኔ አለማወቂ ድድብናይ እኔ ማላኩ ብዬ እሪ ማለት እኔ ምንድነው እኔ ያለኩ እንኳን እኔ ቤተሰቦቼን እሪ ማስባል እሙሙ ቢመጣስ ምን ይፈጠራል? እንደዚህ ጉንጭ አለ መሀል ላይ የተቀደደ ምንም እኮ አዲስ ነገር የለውም እኮ ቢመጣ እግዚአብሔር ምስክር ወይ ያምር በፊት እኔ ራሱ ወይኔ ዲቦራ እንደዚህ እንዴት እባላለሁ? አዎ እንደዚህ እንዴት እባላለሁ? ለምን እባላለሁ? ልባል ዲቦራ በምን የፈመሰች መስሏችሁ ነው? እሷ እኮ የፈመሰችበትን እኛ እናውቃለን። እሰይ በምንም ልፈምስ ራሳችሁ የገዛ ራሳችሁ ናችሁ ስም ሰታችሁ። እግዚአብሔር ምስክር የተቀደደ ጉንጭ አለው መሀል ላይ እንደዚህ ሲከፈል ልጅ ጥንጥዬ ነገር ያለው ብታመጡ ነው። ምን ታመጣላችሁ? ሌላ የሌለው ነገር አታመጡ። ቤታ ላይ ብታመጡ ነው ብታመጡ ምንም የሚፈጠር ነገር የለም። ሰሞኑን አስደንጋጭ ቪዲዮ በቲክቶክ ምድር ላይ ይለቀቃል። እያሰሩ ነው ያሉት። አንደኛ እሱ ነው። እነዛ ሰዎች ወንድ ከሆኑ ሰውየውን ይዘውት የሚመጡ ጥሩ ነው። መቼስ እኮ ሰው እኮ ገንዘብ እኮ ፈጣጣ ነው አስፈጥጦ መቼስ የቤት ታባለኝ ብሎ የሚመጣ ሰው ካለ በሳቅ ነው የምሞተው። የድንቁርናቸው ድንቁርና አሜሪካን ሀገር ቤተሰቦቻችሁ በልጅነት ልጅ ብለው ሲያመጧችሁ የትዳር አግብታችሁ የትዳር ሰርተፍኬት እያላችሁ ወይም ልጅ እያላችሁ አሜሪካን ሀገር በቤተሰብ መምጣት እንደማትችሉ ምክራችሁ በመጀመሪያ ደረጃ የኔ ደንቆሮች ማለት ነው። እኔ ማንም ሰው ነው የሚያውቀው አባቴን ያመጣኝ። እድሜ እንኳን ካለፈ ልጅ ለማምጣት እንደሚከብድ ታውቃላችሁ። እድሜ እንኳን ካለፈ ጊዜ ይፈጃል በጣም ማለት ነው። እና ያገባ ሰው ወይም ደግሞ ወልዶ ልጅ አለኝ ያለ ሰው ቤተሰብ ለማምጣት አሜሪካን ሀገር ከባድ ነው። የድንቁርናችሁ ድንቁርና ማለት ነው። እና ይህን ያክል ርቀት የምትሄዱት በጣም ነው የምታሳዝኑ። እኔ እግዚአብሔር ምስክሬ ነው። የክፋታቸው ጥግ እዛ ድሬዳዋ ያለ ሰው ገንዘብ ሰጠው የጋብቻ ሰርተፍኬት ቤት ታግብታለች ምናምን ብለው እኔ መጀመሪያ ቲክቶክ ላይ ስመጣ ቦይፍሬንድ እንዳለኝ ሁሉም ሰው ያውቃል። አንድ ቀን እኔ እንደ ጌመሮች እኔ ማንም የለኝም ወንድ አላውቅም ብዬ አልመጣሁም። ሁላችሁም ቦይፍሬንድን ከማወቅ ሁሉ አንጻር ስሙን ሁሉ ታውቁታላችሁ፣ ካለመደበቂያ አንጻር ማለት ነው። ሲጀመር ቢደብቅም መብቴ ነው፣ ቆረቆራም መብቴ ነው። የበግላት ሲቀልጥ አይታችሁ ታውቃላችሁ፣ ሲንጠባጠብ አይታችሁ ታውቃላችሁ። ጋይስ እንደዚህ አድርጋችሁ ስትሰጡት ከስሩ ይመጣና ጮማው ጻፍ ብልክት እንደዚህ ምልክት የምትይዝ መርቃለች የሆነች ለየት ያለች። ወይንም ደግሞ ጥሬ ስጋ ስትበሉ ጮማ አለ የሚገርም ጮማ። እኔ የጮማው ላይ ስለሆንኩ በነገራችን ላይ እና ልክ ጮማውን አፋችሁ ውስጥ ስትከቱት ይሄ ስታኝቁት ስትሉ ይሄ ላይ ስፕሪንግ አልጋ ላይ እንደዚህ የሚያዘልለው አልጋ አለ አይደለ? እሱ አልጋ ላይ ስትተኝ እንደዚህ ዝልዝል ስትሉ ያለው ስሜት ተሰምታችሁ ታውቃላችሁ? እንደሱ አይነት ስሜት አለው አፋችሁ ላይ ጮማ ይታረጉት ማለት ነው። የጥሬ ስጋ ጮማ እና የአሁኑ ወሬ ተጣርቶና አጣርቶ ከደረሰኝ በመድኃኒዓለም ጮማ የሆነ ያለ ጮማ የሆነ ማንም ያልነዳው ማንም ያላወራው ማንም ያልተነፈሰው ማንም ያልገመተው
ግን እናንተ ስትተኙ ሁሌ በጸሎታችሁ ሊያ የምታወራውን ወሬ ስጣት ብላችሁ ጸሎት አድርጉ ስትተኙ ማለት ነው። ምንድነው አስደንጋጭ? አስደንጋጭ ነገር እዚህ ምድር ላይ የለም። እዚህ ምድር ላይ አስደንጋጭ የሚባል ታሪክ የለም። በቃ የተለመደ ነው ሁሉ ነገር። ስድብ ብታመጡ በፊት እንደምትሳደብ ታናቃለን። ምንም አዲስ ነገር የለም። ምንም የሚመጣ አዲስ ነገር የለም። እኔ ደግሞ ከጓደኛዬ ጎን ነው የምቆመው፣ እቆማለሁ። እኔም ከመጡ እሷ ከኔ ጎን ነው የምትቆመው፣ እሷ እኔም ከመጡ እኔ ከእሷ ጎን። አዲስ ነገር የለም። ህይወት ይቀጥላል። አለቀ። ወደፊት ነው መገስገስ ነው መገስገስ ነው ወደፊት ነው። ሞት ቢመጣ ቤታዬ አትወድቅም፣ እኔም አልወድቅም። ከዚህ ብትነሱ፣ ከዛ ብትነሱ፣ ከዛ ብትሳደቡ፣ ከዚህ ቤታዬ ጭራሽ ዛሬ የሆነ ቤት ተከፍቶ ዲቦራ እና ቤታዬ እንዲህ ናቸው በማይሆን እኛ በሀበሻው ኮሚኒቲ ነውር የሆነ ነገር ብልግና የሆነ ነገር እኛ የምናወግዘውን ነገር ናቸው ተባለን እንባል ካልሆን ብኖር ምን አገባቸው ናቸው ተባል። በዚህ ጋር ደግሞ ባለትዳር ያማልላሉ እንባላለን። ሰው እንዴት ነው በአንድ ጊዜ ሁለት ነገር ሊሆን የሚችለው? በዚህ ጋር እንትን ናቸው እንደው ቃሉንም አልጠራውም ነውር ስለሆነ እንትን ናቸው ይባላል። በዚህ ጋር ደግሞ ባለትዳሩ በእነሱ ምክንያት አልቀመጣለን ይባላል። ምንም አልባለው ነገር አለ ዘንድሮ እዚህ ቲክታክ ምድር ላይ። ለሊቾ የምታወራውን ወሬ ይስጣት ፈጣሪ ብላችሁ ጸሎት አድርጉ። አይሴርም እንጂ ይሄ ወሬ እናንተ ከሰማችሁ ምን ትፈልጋላችሁ ጋይስ? አውቃ ነው ማርያምን አይደለም የሚገርም ወሬ ነው። ማንም ሰው አልሰማው ምን ይታን እየሰማው ሌላ ሁለት ሶስቱን ነው የምነግራችሁ ማለት ነው። ቃል ለምድር ለሰማይ ተው እጂ ቃል ለምድር ለሰማይ ቀድሜ የምነግራችሁ እኔ እንደቀደምኳቸውና እንደማቀርስ በርሳውን ይፋጫሉ። ከዛ ውስጥ ሰው ስለነገረኝ ነው ሳሳየኝም ነው መረጃ ማለት ነው የምነግራችሁና ይሄ የጋብቻውን ሰርተፍኬት ምናምን ብለው ይዘው ሲመጡ በመጀመሪያ ደረጃ ይሄ ህዝብ ምን አገባው? እኔ ቤት ታላግባ ልፍታ ልዋሽ እንደፈለኩ ልሆኔ በራሴ ነው። እናንተ እኮ ቤት ውስጥ ተሸጉጣችሁ አስቀምጣችሁ እኮ አላገባንም የምትሉ ሰዎች ናቸው ያላችሁት። ነው ጋይስ አንዳንዴማ መናገር አለብኝ። ሁሉን ኤክስፕሌን አታርጊ ምናምን የሚባል ነገር የለም። ውሸትም ሲደጋገም እውነት ይመስላል። ገብታችኋል አይደል? ግን ቀድሜ እንዳወቅ ይወቁትኝ። ሁለተኛ ነገር የድፍረታቸው ድፍረት የዴቪድን ቤተሰቦች እዚህ እያፈላለጉ ነው። በጣም ነው የምታስቁኝ። ግን ማምላክነ ይሄ እኮ አሜሪካ ነው ያገር ያሉት። ስለ አንድ ሰው መናገር ወይንም ማውራት እንደማይቻል ወቁ። አዲስ ደግሞ የወጣ ህግ አለ እዚህ ሀገር እንደማይቻል ወቁ። ኢቨን እንደው የዴቪድን ቤተሰብ እንደው ብታገኙ እንኳን ይሄን ያክል ደረጃ የሚሄዱበትን ነው እና የዴቪድን ፎቶ እናገኘዋለን ምናምን ላይ 5 ወንድ ይዛችሁ መጣችኋል። ዴቪድ ነው ብላችሁ ቀያይራችሁ 5 ወንድ 30 ጊዜ ስታመጡ ደግሞ አንድ ደግሞ እዚህ አሜሪካን ሀገር መጣው ብዬ ወይ አምላኬ ወይ አሜሪካን ሀገር የኢትዮጵያ ህዝብ ይውልኝ ብዬ ከጥቁሮች ከምኖች ጋር ፎቶ ተነስቻለሁ። ፌስቡክ ላይ ነው ያኔ እንደውም ሰው ሲመጣ ጋውን ለብሶ ነርስ ነኝ እያለ በሚዋሽበት ሰዓት የለም አይታችኋል አይደል? ልክ አሜሪካን ሀገር ሲገቡ የአበሾች መጀመሪያ የሚያደርጉት ምንድነው የነርስ ጋውን ይለብሱና ነርሲንግ ሆም ሲኤንኤ እየተማሩ ነርስ ነን ብለው የኢትዮጵያን ህዝብ ያታልላሉ። ወይ ደግሞ የሆነ የሚያምር መኪና ስር ተነስተው ቤትና መኪና ሰራን ብለው ያታላሉ። የሲኤንኤ ምናምን ልክ ስመቱ እንደዛ እንደሚያደርጉት እኔም ደግሞ ቤት ታዬ ሌላ ዜጋ አገኘው ብዬ ፎቶ ተነስቻለሁ። 5 ነው ዴቪድ ብለው ይዘው የሚመጡት። እኔ በዴቪድ አፈሬ ወይ መደበቅ ፈልጌ አይደለም። እኔን ይውደደኝ፣ እኔን ያክብረኝ፣ እኔን እንከባከበኝ፣ ለእኔ ክብር ይስጠኝ እንጂ ለምን አሳማም አይመስልም። እናንተ አታገቡትም፣ እናንተ አቅፋችሁት አትተኙም። ግን እኔ አፋችሁ ቅዳፍ ቆሻሾች፣ ዘላን ዝርክርክ ስለሆናችሁ ከኔ አልፋችሁ በእኔ መጣ ችግር ቤተሰቦች እንዲሰደቡም ፍቅረኛ እንዲሰደብም ስለማልፈልግ እንጂ ፎቶ ነው የማላወጣው። ስንት እሱ ኤርትራዊ ነው ሀበሻ ነው። ምንም የሚያስደብቀኝ ነገር የለም። ግን የእናንተ የምትሄዱበት ርቀት ነው የሚገርመኝ። የምትሄዱበት ርቀት ነው ክርስቶስን የሚገርመኝ። እና ስንት ጉቶ የሚመሳሰል አሁን ሲታዩ ኢትዮጵያዎች የማይመስሉ አሉ ስንት ጉቶ የሚመሳሰሉና ምንም ብታደርጉ እኔን የመጣል አቅም የላችሁም። 3 ነገር አዘጋጅታችኋል። የዴቪድ ፎቶ ነው ብለን ወይ ደግሞ የዴቪድና አሜሪካን ሀገር ቤተሰቦቹን እያፈላለጋችሁ ኢትዮጵያ ውስጥ ደግሞ የውሸት የሰርተፍኬት ወረቀት እየሰራችሁ ነው። የጋብቻ አስቀድሜ ልንገራችሁ ስላወቅኩባችሁ ማለት ነው። ነገ ብትመጡ በጣም ነው የምስቀባችሁ። እርስ በርስ ተፋጩ። ማን ነገራት ብላችሁ ማለት ነው። ከዛ ውስጥ ከራሳችሁ ውስጥ ነው ሰው የነገረኝ። ደንቆ እነዚህ የኢንተርኔት ሸርሙጦች ይህን ማንነት ነው። ትላንት ያልሸረሙጥኩኝ ሴት፣ ትላንትና ያልተሸረሟሞጥኩኝ እንስት ዛሬ ላይ ህይወቴን መኖር ስጀምር ልጄን ሳሳድግ ማንነቴን ሊያጠፉት ጋይስ። ሸርሙጣ እንደዚህ እኮ ነው። ሸርሙጣ እንደዚህ ነው። እኔ ደግሞ ሸርሙጣ አይደለም። ማንነቴን የማውቅ አመጣጤን የማውቅ ገሌን ለጨረታ ያላቀረብኩኝ ዝቅ ብዬ ሰርቼ ዛሬ ቀብረር ብዬ የምኖር የማንም ጥገኛ ያልሆንኩኝ ጌኪኳ እናት እባላለሁ። ሰምተሃል? ሚዲያ ላይ ወጥቶ በማሞጥሞጥ አይደለም ጀግንነት። ሰርተ ተቀይረ ለውጠ ላይፍን ስታሳይ ነው ጀግንነትን የምታሳይ። አለቅ በተቀረ እንደዚህ ከሆነው እሷ እንደዚህ ምናምን ማን ሪሊ ሀሜትሽን ብንችልሽ ልትቀንሽ። እኔ ሀሜቴን ከቀነስኩኝ አንቺ ምን አባሽ ልሳሚ ኦንላይን ቁጭ ብለሽ ዳታ ዋይፋይ ሞልተሽ ታች ስክሪን ስልክ ገዝተሽ ቁጭ ብለሽ የምታየው ሀው ልትማሪበት አይደለም። በእኔ ወሬ ልትዝናኝ ነው። ካለሽ የኑሮ ጭንቀት ወይም ደግሞ ደስታ ልትጋሪ ነው። እኔ ጋር ምትሽ የምታዩ ሾካ ትንሽ ሀሜትሽን ብቻ ቀኑ ሙሉ ቁጭ ብለሽ የምታሚ አንችለሽ እንጂ ያደለው አዳምጭ። አቤቱ አምላኪ ወይ ሰንበቴን ሊያበላሹት መጡ። ደግሞ እነዚህ ኩሽኩሾች ሂዱ ከዚህ ጥፉ ከዚህ የሚሰማችሁ ነው። አሁን ወደ ገደል ነው። የዳይቡን አንበሳ እንዴት ነው የምናደርገው ጋይስ? የዳይቡን አንበሳ እንዴት ነው የምናደርገው? አሁን አንበሳ አለብኝ አንድ አንበሳ ጋይስ
ልጅሽ ፊቸር ምጣ እላለሁ። ምን አባሽ አገባሽ? ልጅ ማሳደግ አንቺ አይደለሽ። እንዴት ቀጥቼና እንዴት ስለስርዓት አስይዤ ማሳደግ እንዳለብኝ እኔ ነኝ እንጂ አንቺ አትነግሪኝም። አጠገብ ያለችው እናቷ እኔ እንጂ አንቺ አይደለሽም። ኮመንታት ያደረጉላችሁ ልጅሽ ታትሳደግ ወረኛ ምንድነው ከተጣመመ ሰው ጋር የምታመሳስሉ? የእሷን ሴትዮ ስም አትጥሩብኝ። እዛ ኮሜንት ላይ እኔ አትጥሩብኝ። ወላ ምንም የሚባለው ነገር የለም። ዲቦራ ረፊ፣ ዲቦራ ዝም በይ። ዝም ብዬ ስንት ዓመት ምን ለቀቃችሁኝ እንዴ? እንደ ወገብ ቅማል ተጣብቃችሁብኝ እንዳማችሁኝ ነው። አሁን እኮ ድራማ ወዳለሁ። ድራማ ለካ ደስ ይላል። በጣም ደስ የሚል ነገር እኮ ነው። እኔ ፋራውኝ እስከዛሬ አይ ዝም ልበል ኖ ይህን ልለፍ አይ ቆይ ይህን መናገር የለብኝም። አረ መናገር ነው። ስጋ ይበሉኝ እኮ ድማ በታተሉ አሁን በሉ እግዚአብሔር ምስክር ለማልናገር መሮኝ ነው ጋይስ መልስ መስጠት የጀመሩት። አስማቦ ለራኔ ማንንም አልመስልም። በስመ አብ ጭራሽ ከሰው ምረጥ እንጂ ታመሳስሉ ምንድነው? ከተጣመመ ሰው ጋር የምታመሳስሉ?